Hi everyone, how are you doing? እንዴት ናችሁ? ዛሬ ደግሞ የማሳያችሁ ስለ ፓርትስ ኦፍ ስፒች ይሆናል ማለት ነው። ዛሬ የማሳያችሁ ስለ ፓርትስ ኦፍ ስፒች ወይ ደግሞ የቃላት አይነቶችን በዝርዝር አሳያችኋለሁ። ከኔ ጋር አሁኑ ይህንን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን አትርሱ። ኦኬ ናው we are going to see about the parts of speech የቃላት ክፍሎች ወይ ደግሞ የንግግር ክፍሎች የሚባሉት ስንት ናቸው? 8 የንግግር ክፍሎች there are 8 parts of speech 8 ናቸው። 8 parts of speech ይባላሉ። ምን ምን ናቸው እነሱ? ናውን፣ ፕሮናውን፣ ቨርብ፣ አድጀክቲቭ እና ሌሎችም አሉ ወደታች። ናውን፣ ፕሮናውን፣ አድጀክቲቭ፣ ቨርብ፣ አድቨርብ፣ ፕሪፖዚሽን፣ ኮንጃክሽን እና ኢንተርጀክሽን ይባላሉ። ስለዚህ ዛሬ ቪዲዮ ትንሽ ረዘም ሊል ስለሚችል አራቱን ብቻ ያሳያችኋለሁ። እስቲ ከኔ ጋር አብራችሁን። the first part of speech is the noun ናውን ማለት ምን ማለት? ናውን ማለት it's a naming word. It refers to a person, place, thing or idea. A noun is a kind of word. A noun is a part of speech that names a person, place, thing or idea. ይሄ እንግዲህ ናውን ማለት መጠሪያ ስም ማለት ነው። ስም ልክ እኛ መጠሪያ ስም ያላቸው ነገሮች በሙሉ ናውን ይባላሉ። ለምሳሌ ሰው we are human, people, it is a noun. For example, animals, like things, like places. እነዚህ በሙሉ ምን ይባላሉ? ናውን መጠሪያ ስም ያላቸው ስም ይባላሉ። የሰው ስም አለ፣ የእንስሳት ስም አለ፣ የቦታ ስም አለ፣ የተለያዩ ነገሮች ስም አለ፣ የሐሳብ ስም አለ። እነዚህ በሙሉ ናውን ይባላሉ። So nouns it names a person, place or thing or idea. Noun names a person, place, thing or idea. ይሄ ስም ይባላል ማለት ነው። ስም for example person ሰው ስናይ ለምሳሌ ጆን፣ ቲቸር፣ ዶክተር፣ ስቱደንት፣ ሄለን፣ like bed, like tree, lion ምናምን እነዚህ ሁሉ በቃ መጠሪያ ስሞች ናቸው። they are called noun. Names of place. Noun also names a place. የቦታ ስሞች like Paris, school, Ethiopia, Nigeria, America እነዚህ በሙሉ ስሞች ናቸው፣ የቦታ ስሞች። still they are included in the noun. ሶስተኛው ደግሞ it names thing. Noun names person, place, thing. thing ደግሞ ምንድነው? thing like book, car, pen, pencil እነዚህ በሙሉ እነዚህ ደግሞ thing ይባላሉ። it names things. አይዲያ ይሄ ደግሞ ኮንሰፕቶች ማለት ነው፣ በአይናችን የማናያቸው ለምሳሌ ላቭ፣ ኦነስቲ፣ ጀስቲስ እነዚህ they are nouns also ስሞች ናቸው። እነዚህ በአይናችን ባናይም ባንዳሳቸው ግን they are a noun that names idea ማለት ነው። ታይፕስ ኦፍ ናውን አሉ። እነዚህ አሁን ዛሬ ብዙም ላላሳያችሁ ይችላል። ታይፕስ ኦፍ ናውን ኮመን ናውን፣ ፕሮፐር ናውን፣ አብስትራክት ናውን፣ ኮሌክቲቭ ናውን፣ ኮንክሬት ናውን ወይ ደግሞ ሲንጉላር እና ፕሉራልም ተብሎ እንደዚህ ሲንጉላር እና ፕሉራል የሚባሉ ማለት ነው። so noun it can be common noun, it is a general name of person. for example teacher ስንል common noun ነው። ለምን ነው common noun የተባለው? ለምሳሌ teacher የሁሉም ነው። እዛ ጋም ሁሉም ቦታ ያለ ሰው አስተማሪ teacher ይባላል፣ በአንድ ስም ይጠራል teacher። ግን it is a common ሁሉም የተለያዩ አስተማሪዎች በሙሉ አንድ ላይ መጥተው በኮመን የሚጋሩት ነገር ማለት ነው። ለምሳሌ girl ስንል ለአንድ ሴት ልጅ ብቻ የተሰጠ ስም አይደለም። girl it's a name for it's a common noun because it is a name given for all girls all over the world. so it is a common noun. proper noun ማለት ደግሞ ይሄ ደግሞ specific name ነው፣ particular name ስፔሲፊክ ነው። ይሄ ደግሞ ለአንድ ነገር ብቻ ወይ ደግሞ ለአንድ ሰው ብቻ። ለምሳሌ ስሜ አለማየሁ ከሆነ ይሄ it's a proper noun። ለምሳሌ አዲስ አበባ ከተባለ ምክንያቱም አንድ አዲስ አበባ ብቻ ስላለ ማለት ነው፣ አንድ አዲስ አበባ። ስለዚህ ለአንድ ቦታ ብቻ የተሰጠ ስም ሲሆን ወይ ደግሞ ለአንድ ሰው ብቻ የተሰጠ ስም ሲሆን it's called a proper noun ይባላል ማለት ነው። ስለዚህ ለምሳሌ ኢትዮጵያ it's a proper noun ሌላ ኢትዮጵያ የለም፣ ስለዚህ አንድ ኢትዮጵያ ስላለ። ግን ለምሳሌ ማን ስንል ማን ሰው ነው አይደል? ማን ሲባል አንድ ሰው ብቻ አይደለም። ይሄ ለዛኛው ለሚሊዮን ሰው የተሰጠ ስም ነው ማን። so this is common noun common የጋራ መጠሪያ ስም common noun ይባላል ማለት ነው። ፕሮፐር ማለት ደግሞ ለአንድ ነገር ብቻ፣ ለአንድ ቦታ ብቻ፣ ለአንድ ሰው ብቻ የተሰጠ ስም ሲሆን it is proper noun ይባላል ማለት ነው። አብስትራክት ይሄ ደግሞ አይዲያል የሆኑ ናውኖች ነው። አይዲያል በአይናችን አብስትራክት ማለት በአይን የማይታይ ማለት ነው። በአይን ለምሳሌ ላቭ ስንል ፍቅር ማለት ፍቅር በእጅ አይያዝም፣ አይዳስስም፣ አይጨበጥም፣ ግን ሀሳብ ነው። ጀስቲስ ስንል ፍትህ ማለታችን። ሃፒነስ ደስታ ስንል ደስታ እስኪ ያንን ደስታ ስጠኝ እስኪ በእጄ ምናምን ብለን በእጃችን ይዘን አናሳየም። ኮልድ አብስትራክት ናውን ይባላል ማለት ነው። ሌላው ደግሞ ኮሌክቲቭ ነው። ኮሌክቲቭ ማለት ደግሞ it is a name which is given for a group of things, people, animal or things. ለምሳሌ አርሚ ስንል አርሚ ማለት ሰራዊት ማለት በውስጡ የተለያዩ ሰዎችን አጠቃላይ የያዘ ስለሆነ it is army ማለት it's a collective noun.
ግሩፕ ስንል ቡድን ማለት ነው። ቡድን ማለት በውስጡ 3 4 5 6 7 8 ሰዎችን የያዘ ስለሆነ ኢትስ ግሩፕ ኢትስ አ ኮሌክቲቭ ናውን። ስለዚህ እንደ ግሩፕ፣ ቲም፣ ኮሚቴ፣ ኦዲየንስ እነዚህ በሙሉ ምንድናቸው? ፋሚሊ እነዚህ በሙሉ ኮሌክቲቭ ናውን ይባላሉ ማለት ነው። ኮንክሪት ናውን ማለት ደግሞ ይሄ ደግሞ በእጃችን ኮንክሪት፣ ለምሳሌ ይሄ በእጄ መያዝ ይችላለሁ። ለምሳሌ ትሪ፣ እዛ ጋር ስቶን ምናምን እነዚህ በሙሉ በእጃችን በአይናችን የምናያቸው በእጃችን የምንጨብጣቸው ነገሮች ኮንክሪት ናውን ይባላሉ ማለት ነው። ሁለተኛው ፓርት ኦፍ ስፒች ፕሮናውን። ኢትስ አ ፕሮናውን። ዋትስ አ ፕሮናውን? ፕሮናውን ኢትስ አ ወርድ ኦር ኢትስ አ ፓርት ኦፍ ስፒች ዛት ኔምስ አ ፐርሰን ፕሌስ ኦር ቲንግ። ሶሪ ፕሮናውን ኢት ሪፕሌስስ አ ናውን። ፕሮናውን ኢዝ አ ወርድ ዛት ቴክስ ዘ ፕሌስ ኦፍ ናውን። ፕሮናውን ማለት በናውን ቦታ ተተክቶ እንደ ናውን የምንጠቀም ማለት ነው። ለምሳሌ እኔ አለማየሁ ወይ ደግሞ አሌክስ ከሆንኩ በእኔ ቦታ ሂ ማለት ወይ ደግሞ አይ ማለት እኔ ስል አይ ይችላል። አይ ፕሮናውን ነች ማለት ነው። ወይ ደግሞ እሱ ለምሳሌ እዛ ጋር የሆነ ሰው አለ። ለምሳሌ አበበ ለማለት ሂ ይላለሁ። በአበበ ቦታ ማንተካው ሂ እንተካል። ለምሳሌ አበበ ተማሪ ነው። ሂ ኢዝ a student። በአበበ ቦታ ሂን ስለተካው it takes the place of noun. So pronoun is a word that takes the place of noun or that is used instead of a noun. That's called pronoun. ፕሮናውን ማለት በስም ቦታ ተተክቶ ልክ እንደ ስም የምንጠቀም ስምን ሊተካልን የሚችል ቃል ፕሮናውን ይባላል ማለት ነው። ብዙ አይነት ፕሮናውኖች አሉ። ለምሳሌ ፐርሰናል ፕሮናውን፣ ፐርሰናል ፖዘሲቭ ፕሮናውን፣ ዲሞንስትሬቲቭ ፕሮናውን፣ ሬሌቲቭ ፕሮናውን፣ ኢንትሮጌቲቭ ፕሮናውን የሚባሉ ብዙ አይነት ፕሮናውኖች አሉ ማለት ነው። ስለዚህ ፐርሰናል የሚሆን ለምሳሌ አይ፣ ዩ፣ ዊ፣ ዘይ፣ ሂ፣ ሺ፣ ኢት እነዚህ ምና ፐርሰናል ፕሮናውኖች ናቸው። ፖዘሲቭ ፕሮናውን ማይ፣ ማይን፣ ዩር፣ ዮርስ፣ አወርስ እነዚህ ደግሞ ባለቤትነትን የሚያሳዩ እነዚህ ፖዘሲቭ ፕሮናውን ይባላል። ዲሞንስትሬቲቭ ዚስ፣ ዛት፣ ዚስ ኤንድ ዞዝ እነዚህ ደግሞ ዛት ፖይንትስ ስፔሲፊክ ፐርሰን ፕሌስ ኦር ቲንግ ዛት ፖይንትስ አውት ስፔሲፊክ ፐርሰን። ዚስ ስን ይሄኛው ማለት ዛት ያኛው፣ ዞስ እነዛ፣ ዚዝ እነዚህ በሌላ ጊዜ በሌላ ቪዲዮ እሰራላችሁ። አሁን ይሄ ቪዲዮ እንዳይረዝምብኝ ስለፈለኩ ነው። ስለዚህ እነዚህ ዲሞንስትሬቲቭ ፕሮናውን ይባላሉ። ሬሌቲቭ ፕሮናውን ሁ፣ ሁም፣ ዛት፣ ዊች and whose. Relative pronoun that we use to introduce relative clause. So they are called relative pronoun ይባላሉ። እነዚህ relative pronoun ይባላሉ። Interrogative pronoun who, what and which እነዚህ who, what እና which ደግሞ interrogative pronoun እነዚህ ጥያቄ ለመጠየቅ ጥያቄ ለመጀመር የምንጠቀማቸው ናቸው። ለምሳሌ who is your name or what's your name which one is yours ብለን ስንጠይቅ እነዚህ ኢንትሮጌቲቭ ፕሮናውን ይባላሉ ማለት ነው። እሺ ከዛ ቨርብ እናያለን። ቨርብ ኢዝ ኢት ሾውስ አክሽን ኦር ቢንግ ኦር ኦከረንስ። ቨርብ ማለት ግስ ማለት ነው። ግስ ይሄኛው ምንድነው? ይሄኛው ናውን ስንል ምን ስም ብለናል። ስም ፕሮናውን ስንል ተውላጠ ስም። ይሄ ተውላጠ ስም፣ ይሄኛው ደግሞ ተውላጠ ስም ይባላል። ቨርብ ማለት ደግሞ ምንድነው? ግስ ነው። ግስ ማለት ኢት ሾውስ አክሽን ድርጊትን የሚያመለክት ማለት ነው። ቨርብ ማለት ድርጊትን የሚገልጽ ወይ ደግሞ የሚያመለክት የሚያሳይ ወይ ደግሞ ኦር ቢንግ መኖርን፣ መሆንን፣ መኖርን፣ ኦከረንስ መኖር። ሂ ኢዝ ዜር እሱ እዛ ነው መኖሩን። ሂ ኢዝ አ ስቱደንት መሆኑን። አይ አም አ ቲቸር መሆንን። ቢንግ ማለት መሆን። ይሄኛው አክሽን ማለት ድርጊት ማለት ነው። ድርጊት ሲሆን ቢንግ ማለት ደግሞ መሆንን ያዝ። ኦከራንስ ደግሞ መኖር። እነዚህ የሚገልጹ ምን ይባላል? ቨርብ ይባላል። ብዙ አይነት ቨርቦች አሉ። ለምሳሌ አክሽን ቨርብ አሉ። ድርጊትን የሚያሳዩ ቨርቦች they are called action verb like run, jump, write, read, drink እነዚህ አክሽን ቨርብ ይባላሉ። ድርጊትን የሚገልጹ ማለት ነው። ቢንግ ቨርብስ እነዚህ is, am, are, was, were, been, being እነዚህ ደግሞ ቢንግ መሆንን የሚገልጹ ናቸው። ለምሳሌ he runs every morning he run የሚለው አክሽን ነው። አክሽን ቨርብ ነው። she is the student is የሚለው መሆኗን ነው የሚያሳየው። ተማሪ መሆኗን ስለሆነ የመሆን ቢንግ ነው። ይሄ ደግሞ ቢንግ ቨርብ ነው ማለት ነው። ከዛ አድጀክቲቭ እናያለን ማለት ነው። አድጀክቲቭ ማለት ደግሞ ገላጭ ማለት ነው፣ ወይ ደግሞ ቅጽል እንለዋለን። ገላጭ አድጀክቲቭ ማለት ገላጭ ወይ ደግሞ ቅጽል እንለዋለን። ቅጽል አድጀክቲቭ ማለት ገላጭ ማንን ይገልጻል? ናውን ስምን። ለምሳሌ ጎበዝ ተማሪ፣ ሰነፍ ተማሪ፣ ትልቅ ሰው፣ አጭር፣ ረጅም፣ ቆንጆ እንደዚህ አይነት እነዚህ አድጀክቲቭ ይባላሉ ማለት ነው። ለምሳሌ an adjective describes or modifies a noun or a pronoun። እሷ ቆንጆ ናት። እሷ ማለት ሺ ነው። ሺ ፕሮናውን ነው። ወይ ደግሞ አሌክስ ጎበዝ ነው። አሌክስ የሚለው ናውን ነው። ስለዚህ ስምን ዲስክራይብ ያደርጋል ማለት ነው።
እነዚህ ብዙ አይነት አድጀክቲቮች አሉ። ፎር ኤግዛምፕል ዲስክሪፕቲቭ አድጀክቲቭ ላይክ ቢዩቲፉል፣ ቶል፣ ብሉ። እነዚህ ዲስክሪፕቲቭ አድጀክቲቭ አሉ። ኳንቲታቲቭ አድጀክቲቭ መጠንን የሚገልጹ አድጀክቲቮች አሉ። ላይክ ሰም፣ መኒ፣ ፊው፣ ሊትል ምናምን፣ ሰቨራል። ዲሞንስትሬቲቭ አድጀክቲቭ። እነዚህ ፕሮናውንም አድጀክቲቭ መሆን ይችላሉ። ሌላ ጊዜ በሌላ ቪዲዮ እሰራለሁ። ዲሞንስትሬቲቭ አድጀክቲቭ የሚባል ደግሞ ዚስ፣ ዛት፣ ዚዝ እና ዞስ የሚባሉ አለ። እሺ ፖዘሲቭ አድጀክቲቭ የሚባል ደግሞ እነዚህ ፖዘሲቭ አድጀክቲቭ ማይ፣ ዮርስ፣ ማይ፣ ዮር፣ ሂዝ፣ ሄር፣ አወር ኤንድ ዜር። እነዚህ ፖዘሲቭ አድጀክቲቭ ይባላሉ ማለት ነው። ኢንትሮጌቲቭ አድጀክቲቭ ዊች፣ ዛት፣ ሁዝ። ፕሮፐር አድጀክቲቭ that are made from proper nouns like Chinese፣ ቻይና ከሆነ ቻይኒዝ ፉድ። አሜሪካን ካልቸር like ኢትዮጵያን ሚውዚክ ምናምን ብለን ኢትዮጵያን ሚውዚክ አድጀክቲቭ ይሆናሉ ማለት። ኢትዮጵያ ስም ነው። ኢትዮጵያን ሲሆን ደግሞ ገላጭ ይሆናል። ለምሳሌ ኢትዮጵያ የሚለው የቦታ ስም ነው። ኢትዮጵያ ግን ኢትዮጵያን ሲሆን ደግሞ ይሄ ደግሞ አድጀክቲቭ ይሆናል። ኢትዮጵያን ሲሆን ደግሞ አድጀክቲቭ ገላጭ ይሆናል። ኢትዮጵያን ፉድ፣ ኢትዮጵያን ካልቸር፣ ኢትዮጵያን ፒፕል እንደዚህ ስንል አድጀክቲቭ ይሆናል ማለት። ኤክስክላማቶሪ አድጀክቲቭ ኤክስክላማቶሪ ለምሳሌ what a beautiful car is it፣ what a beautiful እዚህ ጋር ይሄ ልክ ኤክስክላማቶሪ ቃል አጋኖ ለመግለጽ ነው። ስለዚህ ይህንን ቻናል ሰብስክራይብ ያደረጋችሁ ቤተሰብ መሆን አትርሱ። ለዛሬ በዚህ በቃ